ስብከትም እጽፋለሁ ያው ግጥም እንደምጽፈው ሁሉ ማለት ነው እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ ሰርጸ ተሳክቶላል ብሎኛል የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኜ ነው የሰማሁት ብላኛለች እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር በስሜስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም አንተ የኔ መሰለ ድምጽ ይዘ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል አፍሪካዊ ይዘት አለው ደሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ አፍሪካ ይልኳልኩ አዎ ከቢልጌት ጋር ይመሳሰላል እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋራ ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ ደግሞ እንደምንመጣጠን እርግጠኛ ነኝ ግን ከቤተሰቦች ዘፋኝ ሆነ ሰው አለ እንዴ ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ እንደው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎልሽ ጎረቤት ከኛ ቤት ግርግዳ ጋራ የተገናኘ በሙሉ ዘፋኝ ናቸው እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች ቢዮንሴ አሁን ግን ቅርንጫፉ ተሰብሯል